ዳክስ ጸጉርን የሚያሳድግ ፕሮዳክት አይደለም። በትክክል ከተጠቀምሽው ለጸጉርሽ እጅግ በጣም አሪፍ ነው። በስህተት ከተጠቀምሽው ደግሞ ፎረፎርን የማባባስ የራስ ቅልሽ የመቆጣት እንዲሁም ደግሞ የመነቃቀል ኦሪጂናሉ መግዛትሽንም በደንብ እርግጠኛ መሆን አለብሽ። ሳሚ ይባላል። በዚህ ቻናል ለጸጉርሽ የሚጠቅሙ የተለያዩ ቲፖችን ሼር ማድረግሽ ይሆናል። ጸጉርሽ እንዳይበጣጠስ፣ እንዳይነቃቀል፣ እንዳይሳሳ ከፈለግሽ ይሄ ቻናል የግድ ያስፈልግሻል። ለዛም ላይክ እና ሼር ሰብስክራይብ በማድረግ ይሄን ቤተሰብ እንድትቀላቀይ በአክብሮት ጋብዝሻለሁ። ይሄ ጥቁሩ ዳክስ ማለት ነው። ጥቁሩ ዳክስ በመባል ነው በጣም ብዙ ሴቶች የምታውቁት። ታዲያ ይሄ ጥቁሩ ዳክስ በትክክል ከተጠቀምሽው ለጸጉርሽ እጅግ በጣም አሪፍ ነው። በጣም ሞይስቸራይዝ እንዲያደርግ ያደርገዋል። እንዲሁም ደግሞ ለእድገቱም ለጸጉሮችሽን ስታይል በምታደርጊበትም ሰዓት እጅግ አሪፍ የሆነ ጠቀሜታ ይሰጥሻል። ግን በስነስርዓት ካልተጠቀምሽው ወይም ደግሞ በተሳሳተ መንገድ ከተጠቀምሽው ጸጉርሽን የመጉዳት አቅም አለው። በጣም ግሪስ ያደርገዋል። ያ ማለት ምንድነው? በጣም ቅባታማ እንዲሆን ያደርግብሻል። ከዛ በተጨማሪ ደግሞ ብናኞቹ እንዲሰብብሽ ያደርጋል። እንዲሁም ደግሞ ፖሮቹን ክሎግድ የመዝጋት አቅም አለው። ማለትም ራስ ቅልሽ ላይ በመከማቸት የበለጠ የራስ ቅል ቁጣ እንዲከሰት እንደ ፎረፎር ያሉ ነገሮች እንዲፈጠሩ የማድረግ አቅም አለው። ታዲያ በዚህ ቪዲዮ ማሳየሽ ነገር ምንድነው? እያንዳንዱን ትክክለኛውን አጠቃቀሙንና በመንገድ እንዳትሳሳች ማድረግ እንደምትችይ፣ እንዲሁም ደግሞ አረብ ሀገር ከሆነ ያለሽው እንዴት መጠቀም አለብሽ፣ አውሮፓ አሜሪካ ካለሽው እንዴት መጠቀም አለብሽ፣ መቼ የተጠቀሚ የተሻለ ለውጥ ይመጣል፣ በስነ ስርዓት አጠቃቀሙስ ምን ይመስላል የሚለው እያንዳንዱን እያብራራ አሳይሻለሁ። ኦሪጂናልና ፌክ ፕሮዳክት እንዴት መለየት እንደምትችይ አያይዤ ማቀርብሽ ስለሚሆን እስከ መጨረሻው ይህንን ቪዲዮ በድጋሚ እንድታዩ ጋብዝሻለሁ። ይሄ ቪዲዮ የተዘጋጀው እንግዲህ አስቀድሜ እንዳልኩት ናቹራል ሄር ላላችሁ ሴቶች ወይም ደግሞ ከ3C እስከ 4C ያለ የፀጉር ታይፕ ያላችሁ ሴቶች ነውና ይሄ ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ። ታዲያ ይሄ ጥቁሩ ዳክስ ወይም ደግሞ ዳክስ በብላክ ቢስዋክስ የሚባለው ፕሮዳክት ማለት ነው። በውስጡ እንደ ፔትሮሊየም ይዘዋል። እንዲሁም ከስሙ እንደምትረዱት ቢስዋክስ ይዘዋል፣ ኦይል ይዘዋል። እንዲሁም ደግሞ ብላክ ቲንትን አካቶ የያዘ ፕሮዳክት ነው። ደግሞ ምንድነው? የፀጉር ሻመዳም ከሆነ ሻይን እንዲያደርግ ወዛም እንዲሆን ያደርጋል። ከዛ በተጨማሪ ደግሞ ሞይስቸር ሲሊንግ ነው። ያ ማለት ምንድነው? ፀጉርሽ እርጥበታማ ወይም ወዛም እንዲሆን ያደርጋል። ለዛም መጠቀም ያለባቸው ሴቶች በይበልጥ ደረቅ የሆነ ፀጉር ካላችሁ፣ ሻካራ ከርዳዳ የሚባለው አይነት ፀጉር ካላችሁ ብትጠቀሙት ይመረጣል። ግን ደግሞ ባታበዙት ወይ ደግሞ ባትጠቀሙት የሚመከረው ሉጫ የሆነ ፀጉር ያላችሁ ወይም ደግሞ ስስ ፀጉር ያላችሁ ወይ ደግሞ በጣም ኦይል የሆነ ፀጉር ካላችሁ ባትጠቀሙት ይመከራል። ብላክ ቲንት በውስጡ አለው ሲባል ፀጉርን ለማቅለም ይሆናል ማለት ሳይሆን የበለጠ ዳርከር የማድረግ ለዳርከር ፀጉር የበለጠ አብሮ ተስማሚ የሆነ ይሆናል ማለት ነው። ታዲያ ይሄ ዳክስ ጥቁር ዳክስ ማለት ነው ፀጉር ያሳድጋል ተብሎ ይነገራል። አዎ የምርም ፀጉር ያሳድጋል። ግን አሁን አንቺ በምታስቢ መንገድ ሲሆን በሌላ መንገድ ነው ፀጉር የሚያሳድገው። ጥቅሙ ምንድነው ብለሽ ከጠየቅሽኝ ደግሞ ይሄ ጥቁሩ ዳክስ ማለት ነው ሞይስቸርን ሎክ ያደርጋል። ማለትም ደረቃውን አካባቢዎች ወይ ደግሞ ሙቀታውን አካባቢዎች ላይ ቶሎ ቶሎ እርጥበት በማይኖርበት ሰዓት ፀጉር እርጥበት ይዞ እንዲቆይ የማድረግ አቅም አለው። ከዛ በተጨማሪ ደግሞ የፀጉር ስታይሎች አሉ አይደል? እንደ ሹሩባ፣ ቁጥርጥር የተለያዩ ስታይሎችን ከመጠቀምሽ በፊት የዳክስ ብትጠቀሚው ይህንን ስታይል ይዞት ይቆያል። ሳይሰባበር ሳይነቃቀል ፀጉር ስታይሉን ይዞት ኪፕ አድርጎት ኒት የሆነ ስታይል ይዞ እንዲቆይ ማድረግ አቅም አለው። ከዛ በተጨማሪ ደግሞ ምንድነው? ቅድም እንዳልኩት ሻይን ያደርጋል። ፀጉርሽን አመዳም የሆነ ፀጉር ይቀየርና ሻይን የማድረግ አቅም አለው። ከዛም ፍሪዝ ኮንትሮል ነው። ያ ማለት እንደ ቤቢ ሄር ኦር ሳምቲንግ ነገር ኤጆችን ቅርጽ ለማስያዝ እንደፈለግሽ ስታይል ማድረግ ትችላለሽ። ከዛ በተጨማሪ ደግሞ ለስፕሬኬጅ እንዲኖር ወይም እንዲፈጠር ያደርጋል። ያ ማለት እንዳይሰባበርብሽ ያደርጋል። ፕሮቴክት የማድረግም አቅም አለው። ከዛ በተጨማሪ ቅድም እንዳልኩሽ ምንድነው? ፀጉርን የማሳደግ አቅም አለው። ግን በምታስቢው ወይ አይደለም ያልኩሽ ምክንያት ምንድነው? አንዳንድ ፀጉር እያደገ ይመጣና ግን ጫፍጫፉ ይሰባበርና የፀጉር እድገትን እንዲቆም ያደርገዋል። ግን በተፈጥሮ ወይ ደግሞ በእንክብካቤሽ ምክንያት ፀጉርሽ እያደገ ይሄድ ነበር አይደለ? እሱን ያስቀርልሻል። ያ ማለት ምንድነው? እያደገ የነበረ ፀጉር ላይ ጫፍጫፉን በመቀባት መሰባበሩን እንዲቀንስና አሁንም እድገቱን በዛው ልክ እንዲቀጥል የማድረግ አቅም አለው ማለት ነው። ግን ደግሞ እንደዚህ ስለሽ ሁሉ ጥቅም አለው ስለሽ መጥፎ ጎኖችም ወይም ደግሞ ጉዶች ተብለው የሚነገሩ ወይ ደግሞ አላስፈላጊ ነገሮች ናቸው የዚህ ብላክ ዳክስ
ጉዳቶች ናቸው ተብሎ የሚዘረዘሩ ነገሮች አሉ። እነሱ ነገሮች ምንድን ናቸው የሚለውን ደግሞ ማወቅ አለብሽ። ምክንያቱም ጥቅሙን ብቻ ሲነገር ጉዳቱ ከኋላ እየተደበቀ በጣም ብዙ ሴቶች ፀጉራቸውን እያጣችሁ፣ ፀጉራቸው እየተነቃቀለ፣ ፀጉራቸው አላድግ እያለ የገንዘብም የጊዜም ብክነት እያጋጠማችሁ ነው እና የብላክ ዳክስ ጉዳቶች ወይም ደግሞ ድሮባክስ ተብሎ የሚነገሩትን ነገር አሁን ማሳየሽ ይሆናል። የመጀመሪያው የጥቁር ዳክስ ድክመት ወይም ደግሞ መጥፎ ጎኖቹ ተብሎ ከሚዘረዘሩት ውስጥ መካከለኛው አንዱ ምንድን ነው? በተደጋጋሚ በተቀባሹ ቁጥር በጣም ሄቪ ነው ማለት ምንድን ነው? በጣም ፀጉርሽን ግሪዚ ያደርገዋል፣ ያጨመላልቋል፣ በጣም ቅባታማ ያደርገዋል። በጣም አላደለም የሚያስጠላ አይነት ቅርጽ እንዲይዝ ወይ ደግሞ ጭምልቅቅ ያለ ወዛም እንዲሆን የማድረግ አቅም አለው። በዚህም ምክንያት ምን ይከሰታል ማለት ነው? ለመታጠብ ስትሞክሪ ምናምን ቶሎ አይለቅልሽም፣ ብዙ ውሃ ይወስዳል፣ ብዙ መታጠብ አለብሽ ማለት ነው። ቅባቱ ቶሎ ከፀጉርሽ የመላቀቅ አቅሙ ዝቅተኛ መሆኑ የመጀመሪያው ድክመት ተብሎ ይወሰዳል። ሁለተኛው ነገር ደግሞ ምንድን ነው? ስካልፕሽ ላይ ያሉትን ፖሮችን የመዝጋት አቅም አለው። ያ ማለት ስካልፕሽ ወይም የራስ ቅልሽ ደግሞ እንዲቆጣ እንዲበጣ እንትን እንዲል ምንድነው ኢሪቴት እንዲሆን የማድረግ አቅሙ ትልቅ ይሆናል፣ ሄቪ ስለሆነ ቅባቱ ማለት ነው። ከዛ በተጨማሪ ደግሞ ምንድነው ስትቀቢው ቅድም እንዳልኩሽ ሄቪ ከመሆኑ የተነሳና በጣም ሞይስቸራይዝ ስለሚያደርግ የተለያዩ ቆሻሾችን ብናኞችን ምናምን ይሰበስብሻል ፀጉርሽ ጋር። ተኝተሽ የብርድ ልብስ ትናንሽ ነገሮቹ ፀጉርሽ ጋር እንዲቀሩ የማድረግም አቅሙ የብላክ ዳክስ ድክመት ነው ተብሎ ከሚዘረዘሩት ውስጥ ይጠቀሳል። ሌላኛው ነገር ደግሞ ምንድነው? ሞቃት የሆነ አየር ውስጥ ካልሆንሽ በምትቀበበት ሰዓት ቶሎ ቀልጦ ወደ ፀጉርሽ ቶሎ ላይዳረስ ይችላል፣ እዛው ቁጭ ሊልብሽ ይችላል። ያ እንደ ድክመት የሚጠቀስ ነገር ነው። ከዛ በተጨማሪ ደግሞ በጣም እንትንሽ የፀጉር አይነትሽ ፋይን ከሆነ ማለትም ስስ ከሆነ ለስላሳ ከሆነ ወይ ኦይሊ ከሆነ ይህ ቅባት በጣም አስቸጋሪ ነው የሚሆንብሽ። ምክንያቱም ከዛው ከቅባትነቱ በተፈጥሮ ካለው ቅባትነትም በተጨማሪ ሌላ ቅባት ስትደርቢበት አሁን የዘረዘሩ ኩልሽን ያሉ ድሮባኮችን እንዲከሰትብሽ ያደርጋል። ስለዚህ ጥቅምም እንዳለው ሁሉ ጉዳቶችም አሉት። ስለዚህ ብላክ ዳክስን እየተጠቀምሽ ከሆነ ግን እነዚህን ሁለቱን አገናዝበሽ እያወቅሽ ለመጠቀም ካሰብሽ ግን መቼ ሪዛልት ታያለሽ፣ መቼ ነው ለውጥ የሚያሳየኝ ይሄ ቅባት የሚለውን ደግሞ እንዴት እንደምታውቂ አሁን የማሳይሽ ይሆናል። መቼ ለውጥ ያለው ከሆነ የመጀመሪያው ጥያቄሽ ምንድን ነው? ወዲያው እንደተቀባሹ ምን ይሰማሻል? ፀጉርሽ ላይ ወዲያው የምታየው ለውጥ የመጀመሪያው ምንድን ነው? ፀጉርሽ ለስላሳ ይሆናል፣ ምንድን ነው በጣም ስሙዝ ይሆናል። ከዛ ደግሞ በተጨማሪ ምንድን ነው ይሄ ሻይን ያደርጋል፣ የሚያምር አይነት ቅርጽ ያስይዝልሻል ፀጉርሽ ማለት ነው። ግን ደግሞ እስከ 2 ሳምንት ኮንሲስታንትሊ ከተጠቀምሽ ደግሞ የመሰባበር እድሉን ይቀንሷል ፀጉርሽ ማለት ነው። ስታበጠሪ ብዙ ፀጉርሽ አይነቃቀልም፣ አይሰባበርም። ይሄ ሌላኛው የምታገኘው ለውጥ ነው ማለት ነው በ2 ሳምንት ውስጥ። ነገር ግን እስከ 3 ወር ውስጥ በ3 ወር ውስጥ ወይ ከ3 ወር በኋላ ደግሞ የምታየው ነገር ምንድን ነው? ፀጉርሽ የማደግ ባህሪ ያሳይሻል። አደግ የማድረግ ባህሪዎች ታይበታለሽ። ነገር ግን አሁንም ማወቅ ያለብሽ ነገር ይሄ ቅባት ፀጉር ያሳድጋል ማለት አይደለም። ፀጉር ያሳድጋል ማለት ሳይሆን ፀጉርሽ እንዲያድግ በማድረግ ፕሮቴክት እያደረገ ነው እንጂ ታምራዊ ለውጥ ያሳይልሻል ማለት አይደለም። ፀጉርሽን በምን ታሳድጊዋለሽ የሚለው ከዚህ በፊት የሰራኋቸው የተለያዩ ቪዲዮዎች አሉ አይደለ? እነሱን እየተከተልሽ እያለ በመሀል መሰባበር እንዳያጋጥምሽ፣ በመሀል ፀጉርሽ መነቃቀል እንዳያጋጥም፣ ጫፍጫፉ እንዳይደርቅ እንዳይበጣጠስ ለመከላከል ይሄን ቅባት ብትጠቀሚ የበለጠ እድገቱን እየጨመረልሽ ይሄዳል ማለት ነው። ታዲያ በጣም ብዙ ወንዶች ይሄንን ቅባት ብንቀበው ምን ችግር አለው የሚሉ ጥያቄዎች አብራችሁ ታነሳልኛላችሁ። ስለዚህ የምር ወንዶች መቀባት አለብን ወይ ቅባት አሪፍ ነው ለኛ ተስማሚ ነው ወይ የሚሉት የተለያዩ ጥያቄዎችን አሁን መልስልሽ ይሆናል። ወንዶች አሁን መጠቀም እንችላለን፣ መጠቀም ትችላላችሁ፣ ግን አጠቃቀማችሁም ይወስኗል። ለምሳሌ የፀጉር ስታይላችሁ እንደ ሹሩባ፣ ድሬድ አይነት የፀጉር ስታይል ያላችሁ ወንዶች ብትጠቀሙት የበለጠ ፕሮቴክት ያደርግላችኋል፣ ልክ እንደ ሴቶቹ ማለት ነው። ከዛ በተጨማሪ ደግሞ አጫጭር ፀጉር ያላችሁ ሰዎች ደግሞ ፍሪዝ የማድረግ አቅም አለው፣ ሻይን የማድረግ አቅም ስላለው ብትጠቀሙት ይመከራል። ግን ደግሞ ራሰ በራ የሆኑ ወንዶች ልክ እንደ ሚኖክሲዲል ፀጉር ያሳድጋል ወይ ብላችሁ ጠይቃችሁኝ ታውቃላችሁ? ይሄ ደግሞ ስህተት ነው። ፀጉርን አያሳድግም። ፀጉርን ፕሮቴክት ያደርጋል እንጂ ፀጉርን የማሳደግ አቅም
አይደለም ለራስ አበራነት ለሴቶቹም አይነት ፀጉርም የበለጠ እንዲያድግ አያደርግም፣ ፕሮቴክት ነው እንጂ የሚያደርገው። ግን ይህንን ማወቅ ያለባችሁ ወንዶችም ሆነ ሴቶች ማወቅ ያለባችሁ ነገር ምንድነው? ኦሪጂናልና ፌክ አለ። ስለዚህ እየተጠቀምሽው ለውጥ ማያሳይ ከሆነ ምናልባት የገዛሽው ፕሮዳክት ፌኩ ሊሆን ይችላል። ወይ ደግሞ እየተጠቀምሽው ፀጉርሽ እየተነቃቀለ ከሆነ የገዛሽው ፕሮዳክት ፌኩ የመሆን እድሉ በጣም ትልቅ ነው። ስለዚህ ኦሪጂናል እና ፌኩን እንዴት መለየት እንችላለን የሚለውን አሁን የማሳይሽ ነው። ፌኩን ፕሮዳክት ከኦሪጂናሉ ብላክ ዳክስ በምን መለየት እንችላለን ካላችሁኝ፣ የመጀመሪያው ሽታው ነው። ሽታው ለየት ያለ ነው ከኦሪጂናሉ ማለት ነው። ሁለተኛው ደግሞ ስፔሊንጉ በስነስርዓት ካያችሁት የስፔሊንግ ስህተትም ሊያጋጥሙ ይችላል። በዛ ላይ ደግሞ በዚህ ምክንያት ፌክም ስለሆነ በጣም ቺፕ ከሆነ በጣም ርካሽ ከሆነ ፌክ የመሆን እድሉ ትልቅ ነው። በዚህ ኦሪጂናል የምታገኙት ያው ታማኝ ከሆኑ ስቶሮች ማግኘት ትችላላችሁ። እንዲሁም ኢትዮጵያ ውስጥ ከሆናችሁ ደግሞ ኮሜንት ላይ በማስቀመጥላችሁ ቁጥር ኦሪጂናል የሆኑ ፕሮዳክቶችን እዛው አዲስ አበባ ላይ ደግሞ በይበልጥ ዴሊቨሪ እያደረጉ ያቀርቡላችኋል ማለት ነው። ግን ለመጀመሪያ ጊዜ የምትጠቀሙት ከሆነ በትክክል አጠቃቀሙ ምን ይመስላል የሚለውን ለማሳየት ልሞክር። ከመቀባታችሁ በፊት ዳክሱን ቅባት ፀጉራችሁ ጋር ከመቀመጡ በፊት ፀጉራችሁ ሃይድሬት መሆን አለበት ወይም ደግሞ እርጥበት መኖር አለበት። ለዛም በትንሽ አማውንቱ ነው። አማውንቱ ደግሞ ትንሽዬ ቢሆን ነው፣ መብዛት የለበትም። እንዳልኳችሁ ግሪዚ ስለሆነ ሄቪ ስለሆነ ፀጉራችሁን የበለጠ በጣም ጭምልቅልቅ ሊያደርገው ስለሚችል በጣም በትንሹ ሃይድሬት በሆነ ፀጉር ላይ አፕላይ ታደርጉታላችሁ። ደግሞ አሁን መጠንቀቅ ያለባችሁ ስካልፓችሁን መንካት የለበት። የራስ ቅላችሁን ሳይሆን ለፀጉራችሁ ብቻ የምትጠቀሙት ፕሮዳክት ነው። ስለዚህ ፀጉራችሁን ብቻ ይህን ዳክስ ትቀቡታላችሁ። ከዛ በተጨማሪ ደግሞ በየቀኑ የምትቀቡት አይነት ቅባት ሳይሆን በስታይል አንድ የምትጠቀሙት አይነት ነገር ማለት ነው። ቅድም እንዳልኳችሁ ሹሩባ የምትሰሩ ከሆነ ሹሩባ የተሰራችሁበት ሰዓት ላይ ትቀቡታላችሁ። ወደ ሌላ ስታይል ስትከተሉ ደግሞ ሌላ መቀባቱ የተሻለ ነው እንጂ በየቀኑ መቀባት የለብሽም። ሌላው መጠንቀቅ ያለብሽ ያው ፌክ መግዛት አለመግዛትሽን ቼክ ማድረግ አለብሽ። ፌክ ፕሮዳክት ራቅ ማለት አለብሽ። ከዛ በተጨማሪ ደግሞ ስትታጠቢው ፀጉርሽን ስትታጠቢ ሙሉ ለሙሉ ቅባቱ መልቀቁን ቼክ አድርጊ፣ ድጋሚ አፕላይ ከማድረግሽ በፊት ማለት ነው። አሁን ማሳይሽ ነገር ምንድነው ደግሞ አጠቃላይ ስለ ዳክስ እውነታዎች፣ ትክክለኛ እውነታዎች ኢንጀነራል ለመናገር ያክል ምንድነው ዳክስ ፀጉርን የሚያሳድግ ፕሮዳክት አይደለም። ፀጉርን እንዲያድግ ለማድረግ የሚሄዱ ድርጊቶችሽን ፕሮቴክት እያደረገ ፀጉርሽ እንዲያድግ የሆነ የራሱን አስተዋጽኦ ያበረክታል እንጂ ታምራዊ ለውጥ የሚያመጣ ፕሮዳክት አይደለም። በትክክል ከተጠቀምሽው ቅድም እንዳልኩት ሞይስቸራይዝ ያደርግልሻል፣ ፀጉርሽን ሻይኒ ያደርግልሻል፣ የሚያምር ፀጉር እንዲኖርሽ ያደርጋል። ግን በስህተት ከተጠቀምሽው ደግሞ ፎረፎርን የማባባስ የራስ ቅልሽ የመቆጣት እንዲሁም ደግሞ የመነቃቀል በጣም ደግሞ ግሪሲ የሆንና የማስጠላት አቅም እንዲኖረው የማድረግ አቅም ስላለው በትክክል አማውንት ተጠቀሚው። አጠቃቀሙንም እንደ ጀማሪ እንዴት እንደሆነ ትንሽዬ ለማብራራት ሞክሬያለሁ። እሱን በመከተል ለመጠቀም ሞክሪ ማለት ነው። ስለዚህ ይህንን ተገንዝበሽ ደግሞ ኦሪጂናሉን መግዛትሽንም በደንብ እርግጠኛ መሆን አለብሽ። አሁን ከአንቺ የሚፈልገው ነገር ምንድን ነው? ልክ እንደዚህ ስለ ዳክስ እንደሰራውልሽ ሁሉ በቀጣይ ስለምን ፕሮዳክት ልስራልሽ እሱም ኮሜንት ላይ አስቀምጭልኝና ስለዛ ፕሮዳክት ሪቪው አድርጌ ልክ እንደዚህ ተጠቀሚው፣ ልክ እንደዚህ አትጠቀሚው፣ ይሄ ፕሮዳክት መጥፎ ነው፣ ገንዘብሽን ያባክናል፣ አትግዢ እያልኩኝ እያብራራው ስለማሳይሽ ቀጣይ ስለምን እንደምሰራልሽ ኮሜንት ላይ አስቀምጭልኝ። እንዲሁም ደግሞ ዳክስ እየተጠቀምሽ ከሆነ ኤክስፔሪየንስሽ ምን ይመስላል? አሳድጎልሻል? አሪፍ አድርጎልሻል ወይስ አበላሽቶብሻል? እሱንም ኮሜንት ላይ አስቀምጭልኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ሳሚ ነበርኩኝ ከማርቲን።